ሁላችሁም በተቻላችሁ አቅም ጥቂት ደቂቃ ወሰዱና እስቲ ለእመቤታችን መልእክት ጻፉላት። ለእመቤታችን ሕይወታችሁ ላይ ልትገባ የሚያስችል እስቲ አንድ ነገር ብቻ ግን ጠይቋል። እዚህ የያዛችሁትን ወረቀት የያዛችሁትን ብዕር አንሱና ለእመቤታችን ብላችሁ ከኃጢአተኛው ከከሌ ልጅሽ የተላከ መልእክት ነው። በልደትሽ ቀን ምድራውያን ልደታቸውን ሲያከብሩ ካርድ ይዞ መሄድ የተለመደ ነው። እኔ የምሰጥሽ ካርድ እንኳን ተወለድሽ ብቻ አይደለም ተማጽኖም ጭምር ነው። የተወለድሽው ለኔ ከሆነ አትጣይ አትዘንጊኝ ብለን እስቲ እንማጸናት። እዚህ እስቲ ጻፉላት፣ ተማጸኗት። በልደቷ ልደታችን ነው ካላችሁ እንደ አዲስ መፈጠር እንደ አዲስ መገኘት ከኃጢአት ወጥተን ወደ ጽድቅ ሕይወት ለመኖር ከእመቤታችን ውጪ መርቶ የሚወስደን ማን አለ? ብዙዎቻችን የምንጠይቃት የእመቤታችንን ፊት ቆመን የምንማጸናት ብዙ ልመናዎች አሉ። እመኑኝ፣ አንድ ልመና ግን ቤቷ ውስጥ ያስገባችኋል። ወይ እሷ ጋር ትገባላችሁ ወይ እሷ ራሷ እናንተ ጋር ትመጣላችሁ። እንደው ሄኖክ ምን ብሎ